ይህ ልሳነ ቃኘው ቲዩብ ነው። የተወደዳችሁና የተከበራችሁ ኢትዮጵያውያንና ኤርትራውያን እንደምን አላችሁ? ዛሬ ይዤላችሁ የምቀርበው ክፍል 7 ይሆናል። ምንም የጦር መሳሪያዬ ከአጥቂው ጠላት ያነሰ ቢሆንም አውሮፕላን ይሁን ከባድ መሳሪያና ቁስለኞችን የማከምበት ሆስፒታል ባይኖረኝም ተስፋዬ በመንግስታቱ ላይ ነበር። 52ቱ መንግስታት ከነዚህም በዓለም የበለጡ ሀያላን ሁሉ ያሉበት በአንድ አጥቂ በሆነ መንግስት ብቻ ሊሸነፉ የማይቻል ነው ብዬ አስቤ ነበር። በውል ኃይል ተማምኜ በአውሮፓ አንዳንድ ትናንሽ መንግስታት እንደደረሰባቸው ሁሉ ለጦርነት አልተዘጋጀሁም ነበር። ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ። ምዕራፍ 4 አሳዛኝ ሰለባ የሆነች ሀገር። በኮሪያ ላለው የትግል ጥሪ የኢትዮጵያ ምላሽ ዝምታ አልነበረም። በኮሪያ ስለሚካሄደው የሞት ሽረት ትንቅንቅ እውነተኛ ትርጉም ከኢትዮጵያ የተሻለ የትኛውም ሀገር አይገባውም። ኢትዮጵያ ለዚያች ሀገር በተባበሩት መንግስታት ጥላ ስር የሚዋጋላት ወታደራዊ ኃይል እንደሚያስፈልጋት ከማንም ሀገር የተሻለ ተረድታለች። ለእርሷ ባይደረስላትም ኢትዮጵያ ለረጅም ዘመን ስትታገልለት ለነበረው የጋራ ደህንነት መርሆ ለመጀመሪያ ጊዜ እውን መሆኑ ታየ። እንደ ኢትዮጵያ በዚህ መርሆ ጽናትን ያሳየ በዚህ ቅዱስ ደካሞችንና ተጠቂዎችን የመርዳት ውጊያ ላይ ከልቡ የተሰለፈም አልነበረም። ኢትዮጵያ በጋራ ደህንነት መርሆ አለመከበር ለነጻነቷ መመለስ ለ5 ዓመታት የጨካኝ ጦርነት እሳት የነደደባትና ያለ ዕዳዋ ብዙ የከፈለች ሀገር ናት እና በእርግጠኝነትም ይህን ከመሰለው የነጻነት ትኩስ ውጊያ ተርፋ የመጣችና የቅርብ ትዝቷ የሆነ ሀገር ጉዳዩን በንድፈ ሐሳብ ደረጃ ከሚያውቁት ሀገሮች እኩል አትመደብም። ስለ ጋራ ደህንነት መርሆች በንድፈ ሐሳብ ደረጃ የሚያውቅ ሀገር የዚህ መርሆ መፈጸምና ለመፈጸም ባስከተለው ችግር በተጨባጩ ካለፈ ኢትዮጵያ ካለ ሀገር ጋር አይወዳደርም። የጋራ ደህንነት መርሆ እውን ሆኖ ኖሮ ኢትዮጵያ ያን ያህል ውድ የህይወትና የንብረት የነጻነት መስዋዕትነት ባልከፈለች ነበር። የወቅቱ የኢትዮጵያ ጥሪ ምላሽ ባለማግኘቱ የጋራ ደህንነት መርሆ በመጣሱ እሳቱ ከኢትዮጵያ ጀምሮ አውሮፓና እስያ መላውን ዓለም በላው። ባለፉት 20 ዓመታት እስከ ሁለተኛ ዓለም ጦርነት ማብቃት ድረስ ያየነው ኃይለኛው ደካማውን በግፍ ሲያጠቃ ዝም ማለት ለማንም አለመበጀቱን ነው። ኢትዮጵያ የዚህ መርሆ አለመከበር አደጋው ለነጻ ዓለም ሁሉ ይተርፋል ስትል ነበር የተነበየችው። ትንቢቱ እውነት ሆኖ ኢትዮጵያ ለዓለም ድምጿን አሰምታ ተው ይሄ ነገር ለእናንተም አይበጅም ያለችው ደርሶ አውሮፓና እስያም በጦርነቱ እሳት ውስጥ ገቡ። በኮሪያ የጦር ግንባር እንደ ወርቅ የሚያበራውን የኢትዮጵያውያን የጀግንነት ታሪክ ከመጀመሩ በፊት ጥቂት ወደ ኋላ ተመልሰን ኢትዮጵያ በጣሊያን ስትወረር ወደ ነበረበት የታሪክ እርከን ላይ ልመልሳችሁ። ጊዜው ከሁለተኛ ዓለም ጦርነት መነሳት ጥቂት ዓመታት ቀደም ብሎ ነው። ይህ ታሪካዊ ወቅት ለነጻነት ወዳድ ህዝቦች በተለየ አይን ሊታይ የሚገባውና አስተማሪም ነው ማለት ይቻላል። ኢትዮጵያ በዓለም ላይ ካሉ እጅግ ሰላማዊ ከሚባሉ ጥቂት መንግስታት አንዷና የነጻነትን መርሆ የተቀበለች የሌሎችንም ነጻነት የምታከብር ሀገር ናት። ስለዚህም ነው በታሪኳ በአንድም አጋጣሚ ሌሎችን አጥቅታ ተተናኩላ ወይም ወራም አታውቀው። ለዚህም ነው በዚህ መርሆ ጸንተው ለእምነታቸው ተገዝተው ከጎረቤት ሀገሮች ጋር በተቻለ መጠን በሰላም ተቻችለው ህዝቦቿ ለመኖር የሚሞክሩት። ኢትዮጵያውያን ለራሳቸው እምነት መገዛታቸው የሚረጋገጠው በአንድም አጋጣሚ ጠብና ትንኮሳ ወይም ጦርነት በሌሎች ግዛት ላይ ጥቃት ባለመሰንዘራቸው ነው። የኢትዮጵያውያን መሪዎች የራስ ምታት ሁሌም ሀገራቸውን በሰላምና በተረጋጋ መንገድ እንዴት እንደሚያስተዳድሩ፣ እንዴት ሀገራቸው ወደ እድገትና ብልጽግና ጎዳና እንደሚያራምዱ ብቻ ነው። ቆበራቸውን የሚያዝረከርኩበት ያልተነካው የኢትዮጵያ ድንግል የተፈጥሮ ሀብት የሚያቅበጠብጣቸው ይቺን ሀገር በኃይል አንበርክኮ ለመግዛት ያቆበቆቡ በርካታ ሀገሮች መኖራቸውን ቢያውቁም እንኳ ኢትዮጵያውያን እስከ ቅርብ ጊዜ ድረስ ለጦርነት የተዘጋጀ መደበኛ ወታደር እንኳን አልነበራቸውም። እነሱ እንደ ባህል ልማዳቸው ግጭት እንኳን የሚፈጠር በሽምግልና ችግሩ ይፈታል ብለው የሚያምኑ ህዝቦች ናቸው። የኢትዮጵያን ሰላም ወዳድነት ያንጸባረቁ ለዓለም ያሳዩ ክንውኖችን ባለፉት ዓመታት ተመልሰን ለማየት እንችላለን ስንል
የኢትዮጵያ በፈረሰው የመንግስታቱ ማህበር በአባልነት የመታቀፍ ውጤት የተገኘው በአሁኑ ንጉሠ ነገሥት ግን አልጋ ወራሽ ከነበሩበት ዘመን አንስቶ በተደረገው የግል ጥረታቸው መሆኑ ሳይረሳ በመጨረሻም በ1923 ተሳክቶላቸው ሀገራቸው የመንግስታቱ ማህበር አባል ስትሆን በጋራ ደህንነት መርሆ ጥላ ስር የሀገራቸው ነፃነትና ህልውና እንደማይደፈር እርግጠኛ ነበሩ። በ1935ቱ የኢጣሊያ ወረራ ኢትዮጵያ በቂ ወታደራዊ ዝግጅት ያላደረገችው ከሌሎች አባል ሀገራት ጋር በፈረመችው ስምምነት መሰረት ጥቃት ቢደርስብኝ የሚደርስልኝ የሚሸፍነኝ ህግ አለ በሚል ነው። በመንግስታቱ ማህበር ላይ በጣለችው ጽኑ እምነት ነው። ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴም ሆኑ ህዝቡ በመንግስታቱ ማህበር መርሆች ላይ እምነት ጥለው ነበር። በመንግስታት መካከል የሚፈጠር አለመግባባት በጠረጴዛ ዙሪያ በሰላማዊ ውይይት ንግግር ይፈታል። ይህ ሳይሆን ቀርቶ ግን በጉልበትና በጦር ኃይል የተከሰተ ከሆነ የመንግስታቱ ማህበር በጉዳዩ ጣልቃ ገብቶ ለተጠቃው ፍርድ ለጎደለበት እርዳታ ያደርጋልን አምነው ነበር። ስለዚህም አንዴ በማህበሩ አባልነት ከታቀፉ በኋላ ስለ ጦርነት ስጋት አልገባቸውም። በጥቅምት 1935 የኢጣሊያ የግፍ ወረራ ይህን እምነታቸውን ጨርሶ በላው ናደው። የመንግስታቱ ማህበር ቃሉን ለመጠበቅ የማይችል መሆኑን ቀሎ በሀፍረት አዩት። ንጉሠ ነገሥቱ ራሳቸው ጄኔቫ ድረስ በአካል ሄደው በ52 መንግስታት የተፈረመው የመንግስታቱን ማህበር መርሆች እንዲከበር ጠየቁ። በ1936 ለሊጉ ካውንስል ንጉሠ ነገሥቱ የሀገራቸውን ችግርና ሰቆቃ አስመልክተው ያደረጉት ንግግር ፍጹም እውነትን የተመረኮዘ እጅግ አስተማሪና ገላጭ በመሆኑ ታሪክ ሲዘክረው ይኖራል። ከዚህ በታች ቆንጽዬ ያቀረብኩት ሙሉ ክፍል 3.4 ላይ ይገኛል። የንጉሠ ነገሥቱን የልባቸውን እሳት ይናገራል ያልኩትን ክፍል ነው እጠቅሳለሁ። እኔ ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት የዛሬ 8 ወር 52 መንግስታት የዓለምን መንግስታት ሕግ የተላለፈ የአጥቂነት ጦርነት በኢትዮጵያ ላይ መደረጉን አረጋግጠው ካስታወቁ በኋላ ለሕዝቤ ይደረግለታል ብለው ቃል የገቡለትን እርዳታና የሚገባውንም ትክክለኛ ፍርድ ለመጠየቅ ዛሬ ከዚህ ቀርቤያለሁ። ለእነዚህ 52 መንግስታት የኢትዮጵያን ሕዝብ አቤቱታ ለማቅረብ ከንጉሠ ነገሥቱ የሚበልጥ ሌላ ሰው አይገኝም። በዚህ ጉባኤ የአንድ መንግስት ንጉሠ ነገሥት ወይንም ፕሬዝደንት ቀርቦ ሲናገር ምናልባትም ገና ዛሬ መጀመሩ ነው። ደግሞ የአንድ ሀገር ሕዝብ ይህን የመሰለ ግፍ ሲሰራበትና አሁንም በአጥቂው እጅ ለመውደቅ ሲደርስ የታየው በእርግጥ ዛሬ ብቻ ነው። ደግሞ አንዱ መንግስት የሌላውን መንግስት ሀገር በጦርነት እንዳይወስድበትና ንጹሐንም የሆኑትን የሰው ወገኖች ኃይለኛ በሆነው በጋዝ ቶክሲክ መርዝ እንዳይፈጃቸው ተብሎ በዓለም ካሉ መንግስቶች ጋር በተዋዋለው ውል በክብርና በግልጥ የተሰጠውን ቃል ኪዳን ተላልፎ በጨካኝነት መሳሪያ ያንዱን ህዝብ ዘር በቁርጥ ለማጥፋት ከዚህ ቀድሞ የተነሳና ምሳሌ የሆነ መንግስት አልታየም። ስለዚህ በኢትዮጵያ ንጉሠ ነገሥትነት ወደ ጄኔቭ የመጣሁበት ምክንያት ለጦር ሰራዊቴ ዋና መሪ ሆኜ ራሴ ከተዋጋሁ በኋላ ከብዙ ሺህ ዘመናት በፊት ጀምሮ የቆየውን ነፃነቱን ለመጠባበቅ ስለሚታገለው ስለ ኢትዮጵያ ህዝብ ለመከላከልና ይህንንም ከፍ ያለ የተገባኝን ስራ ለመፈጸም ነው። እነዚህም የተከተሉኝ ሹማምንቶች ራሳቸው ከደረሰባቸውና ምስክር ከሆኑት ከሚያሰቅቅ ነገር በህዝቤም ላይ ከተደረገው ስቃይ የዓለምን መንግስታት እግዚአብሔር እንዲጠብቃቸው እለምናለሁ። በጄኔቭ የተሰበሰቡትና ለብዙ ሚሊዮን ሰዎች ህይወት አላፊ ለሆኑት መንግስታት እንደራሴዎች በእነዚህ ፍጥረቶች የደረሰባቸውን የሞት አደጋ በኢትዮጵያ ላይ የደረሰባትን ዕድል በዝርዝር አስረዳለሁ። የኢጣሊያ መንግስት ጦርነት ያደረገው በኢትዮጵያ ወታደሮች ላይ ብቻ አይደለም። ይልቁንም ከጦርነቱ ስፍራ በራቁት በሰላማዊ ህዝብ ላይ በድንጋጤ ለመግደልና ዘራቸውን ለማጥፋት አደጋ እየጣለ ወጋቸው። ጦርነቱ እንደተጀመረ በ1928 ዓመተ ምህረት የኢጣሊያ አውሮፕላኖች በጦር ሰራዊቶች ላይ ጋዝ ላክሪሞጀን ያለበት ቦምብ ጣሉባቸው። ይህም ቦምብ እጅግ አልጎዳቸውም ነበር። ምክንያቱም ወታደሮቹ ቦምቡ በወደቀ ጊዜ ጋዙን ነፋስ እስኪወስደው ድረስ መበታተኑን ስላወቁበት ነው። ከዚህ በኋላ የኢጣሊያ አውሮፕላኖች ኤፕሪት የተባለውን ጋዝ መጣል ጀመሩ። በኢትዮጵያ ጦር ሰራዊት ላይ ኤፕሪት ያለበት በርሜል ወደቀባቸው። ይህም ሆኖ የኤፕሪቱ ጋዝ ያደረሰው ጉዳት የለም።
ምክንያቱም የፕሪቱ ውሃ የሚያገኛቸው ወታደሮች ጥቂት ስለነበሩና በርሜሉ በመሬት ላይ ሲወድቅ ወታደሮቹ ህዝቡም መርዝ ያለበት መሆኑን ስላወቁት ነው። የጣሊያ የጦር ጠቅላይ ሹም መቀሌን የኢትዮጵያ ወታደሮች በከበቡ ጊዜ የጣሊያ የጦር ሰራዊት መፈታቱን ስለተረዳውና ስለሰጋ ሌላ አይነት የፕሪት አጣጣል አደረገ። ይህንም አደራረግ አሁን ለዓለም ገልጦ ማስታወቅ የተገባይ ነው። በአውሮፕላኖቹ ላይ የፕሪቱን ውሃ የሚረጭ መኪና ተዘጋጅቶ ሰፊ በሆነው አገር ላይ ሞትን የሚያመጣ ረቂቅ ዝናብ እንዲወርድበት ተደረገ። የጣሊያ አውሮፕላኖች አንድ ጊዜ 9፣ 15፣ 18 እየሆኑ እየተመላለሱ የፕሪት ዝናብ ሳያቋርጥ እንዲወርድ አደረጉ። በጥር መጨረሻ 1928 ዓ.ም ጀምሮ በወታደሮቻችን፣ በሴቶችና በልጆች፣ በከብቶችና በፍሳሽ ወንዞች፣ በኩሬዎችና በከብት ማሰማሪያዎች ቦታዎች ላይ ሳያቋርጥ ሞት የሚያመጣ ይህ ዝናብ ዘነበባቸው። ፍጡር የሆኑትን ሁሉ በፍጹም ለማጥፋት ውሃውን ለከብት የሚሆነውንም ሳር መርዝ ብቻ ለማድረግ የጣሊያ የጦር ሹም አውሮፕላኖቹ ይህንን ስራቸውን እየተመላለሱ እንዲሰሩ አደረገ። ዋና የጦር መሳሪያ ያደረገውም ይህንኑ ነው። ይህም በረቀቅነት የሚሰራ የጭካኔ ስራ ጦርነት ከሚደረግበት ቦታ በራቁት ቦታዎች የሚገኙትን ህዝብ አጠፋቸው። አገራቸውንም ምድረ በዳ አደረገው። ዓላማውም በሚበዛው በኢትዮጵያ ግዛት ክፍል ላይ ድንጋጤንና ሞትን ለመዝራት ነበር። እጅግ የሚያሳዝን ነገር የሚያመጣ ይህ ብልሃት ተፈጸመበት። ሰውም ከብቱም በፍጹም አለቁ። ከአውሮፕላን የሚወርደው የሞት ዝናብ የሚነካውን ሁሉ እያሰቃየ ያባረር ነበር። ይህም የመርዝ ዝናብ የዘነበበትን ውሃ የሚጠጡ መርዙ የሚነካውን ምግብ የሚመገቡ በታላቅ ስቃይ አለቁ። በኢጣሊያ ኤፕሪት ምክንያት በብዙ ሺህ የሚገመቱ ሰዎች ሞቱ። እኔም ወደ ጄኔቭ ለመምጣት የቆረጥኩት የኢትዮጵያ ህዝብ የደረሰበትን ስቃይ ለሰለጠነው ዓለም ለማስታወቅ ነው። ይህንን የማያከራክር ምስክርነት ከኔና ከነዚህ ከተከተሉኝ በጦርነቱ ላይ ከነበሩ ሰዎች የተሻለ ለመንግስታት ማህበር የሚያስረዳ አይገኝም። አውሮፓም ይህ ነገር እንዳለቀ አድርጎ ቢቆጥረው በራሱ የሚደርስበትን የሚጠብቀውን ይህን ዕድል ማሰብ ይገባዋል። ይህ ሁሉ መከራ በጦር ሰራዊቴና በህዝቤ ላይ ሲወርድበት መላእክተኞቼ ለመንግስታት ማህበር የሚያቀርቡት አቤቱታ ምላሽ ሳያገኝ ቀረ። መላእክተኞቼም በጦርነት ውስጥ አልነበሩምና በኢትዮጵያ ላይ የደረሰውን መከራ እነሱ ያላዩት ስለሆነ በህዝቤ ላይ የተፈጸመበትን የወንጀል ስራ ለማስረዳት ራሴ ለመምጣት ቆረጥኩ። የጥቅሱ መጨረሻ። በዚህ እጅግ አስገራሚ ትንቢት አዘል የጀግናና የሰማዕት ንግግር የነፃ ዓለም ህዝቦች ለጋራ መከላከል እንዲቆሙ አለያ መጪው አደጋ ለሁሉም አይቀሬ መሆኑ ጆሮ ያለው ይስማ፣ ተጠንቀቁ ደወል ተደወለ። የገዛ ሀገራቸውን መከራና ስቃይ የኖሩት ንጉሠ ነገሥት መጪው የዓለም ሰላም በቋፍ መሆኑን አሻግረው አይተው ከልባቸው የተሰማቸውን ተናገሩ። እንዳለመታደል ሆኖ ግን ዓለም ኃይለ ሥላሴ ሊሰማቸው አልፈቀደም። ጩኸታቸው፣ እሪታቸው ከንቱ ቀረ። ኢትዮጵያንም የዓለም ማህበር ለጅብ ለቀቃት። የደረሰላትም ማንም አልነበረም። ጀግናው ኢትዮጵያ ህዝብ ለ8 ወራት መራር ፍልሚያ አድርጎ የጣሊያ ጦር መዲናዋን አዲስ አበባን ተቆጣጠረ። የኢትዮጵያ ጥሪ ደራሽ ያልነበረው ጩኸት ሆነ። እጅግ አሳፋሪው የመንግስታቱ ማህበር ዝምታ በኋላ ኢትዮጵያ በጣሊያን ወራሪዎች ለ5 ዓመታት ተያዘች። ህዝቡ እጅግ አረመናዊ በሆነ አሸናፊውን የጣሊያ ሰራዊት ተገደለ፣ ተሰቃየ። የኢትዮጵያ ህዝብ ግን ተሸነፈ እንጂ አልገበረም። ነፃነት ወዳድ መንፈስ ያለው ህዝብ በጨቋኞች ጫማ ስር ሊዘገይ ይችል እንደው እንጂ ተደላድሎ አይተኛም። የኢትዮጵያን ታሪክ ወደኋላ ብዙ ምዕተ ዓመታት ተመልሰን የምንፈትሸው ታሪኩ ሁሉ ላለመገዛት፣ ላለመንበርከክ መስዋዕትነት የተከፈለበት የጦርነት ታሪክ ነው እና አሁን ይህ ታሪክ ተረስቶ ይህ ህዝብ ተሸንፎ ይቀር ይሆን? እውን ኢትዮጵያ ህልውናዋ በኢጣሊያ ወረራ ይጠፋልን? ይህንን ወደፊት ታሪክ ይመሰክርልናል። የዛሬው ፕሮግራማችን በዚሁ ይጠናቀቃል። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ፕሮግራም እስክንገናኝ ሰላም ሁኑልኝ። እንደተለመደው ላይክ ማድረግ፣ የደወል ምልክቷን መጫን እንዳይረሳ። አመሰግናለሁ።